ሰላም እንዴት ናችሁ? ይህን ቪዲዮ የሰራሁት ያለ አባት ላደጋችሁ ወይንም ላደግ ልጆች ነው። ሰሞኑን የቶሚ ቪዲዮ ቫይራል ነው እንዳየነው ማለት ነው። በፋይናንሻሊ ስናየው በሚታዩ ነገሮች ይህ ልጅ በጣም ስኬታማ የሚባል ወጣት ነው። ነገር ግን በሚቀርብባቸው ቦታዎች ላይ የሚያሳያቸው ሪያክሽኖች ስናይ ከሱ ጋር የሚሄዱ ከስኬቱ ጋር የሚሄዱ ነገሮች አይደሉም። ለምሳሌ ከዚህ በፊት ዳዊት ድሪምስ ላይ ቀርቦ የ21ኛው ክፍለ ዘመን ጀግኖች ወይም ጀግና በሚለው ላይ ማለት ነው ሙሉ ማለት ይቻላል በለቅሶ ነው የጨረሰው። እኔ ያንን ቪዲዮ ማዳመጥ ሁሉ ከብዶኝ ነበር እና ሙሉን አላየሁትም ማለት ነው። ከወራቶች በፊት ደግሞ ከጌች ጋር የተፈጠረውን ነገር ምናስታውስ ይመስለኛል። አሁን ደግሞ በቅርቡ በአንድ ፖድካስት ላይ ቀርቦ በሰጠው አስተያየት ላይ አሁን ከጌች ጋር ያለው ሰጣ ገባ ሲያወራ ምን ያክል ትራውማ እንዳለበት በልጅነቱ የደረሰበት የሆነ ነገር እንዳለ ሁላችንም ተረድተናል። ለምን ኮመንቶቹ ላይ ስናይ ሳይካያትሪስት መታየት አለበት እና ቴራፒ ያስፈልጋል የሚል ብዙ አስተያየቶችን አይተናል። አሁን ደግሞ አባቱ ነኝ ብሎ አንድ ሰው ብቅ ብሏል። ሀሳባችንን የሚያረጋግጥልን ማለት ነው። አባቱ 8ኛ ክፍል እያለ ነው የወለደው። ራሱን ባልቻለበት ጊዜ ወጣቱ ነው ማለት ነው። ኦልሞስት ልጅ ነው። ከወጣትም 8ኛ ክፍል ማለት ነው። በዛ እድሜ የተወለደ ልጅ ነው። ስለዚህ አባቱ አላሳደገው። ጉዳዩን የጀመረው እዛ ጋር ነው ማለት ነው። ያለ አባት የምናደግ ልጆች የሚደርስበት ተጽዕኖ በማህበረሰቡ ፌር የሆነ ነገር አይደለም። ለምን አባት ያለው ልጅና አባት የሌለው ልጅ እኩል ትሪት አይደረግም። ይሄን እኔ ያለ አባት ስላደግኩ ይሄንን አውቀዋለሁ። ማህበረሰባችን እኩል ትሪት አያደርገንም። ምንም ሆነ ምንም ኩርኩሙ የሚበዛው ጫናው የሚበዛው የሴት ልጅ እየተባለ የሚሰደበው አባት አልባ ነው። ያለ አባት በተለይ አባታችሁ ሞቶ ከሆነ ያለ አባት የሚያድግ ልጅ ተጽዕኖ ይበዛበታል። ያለ አባት ማደግ ከፊዚካል የበለጠ ሳይኮሎጂካል ጉዳቱ እጅግ በጣም ከባድ ነው። ለምን ካራክተራችን መሰራት የነበረበት አባታችንን እያየን ነበር። አባት ሳይኖር ሲቀር ካራክተርን በማን እንደምትመሰረት እንኳን አታውቀው። ማንን ትመስላለህ ብትባል አባቴን ማለት አትችልም፣ አባት ስላሌለ። ስለዚህ ማንንም ልትመስል ትችላለህ፣ ወይ የሆነ ጎረቤት፣ ወይ የሆነ ሰው፣ ወይ ፊልም ላይ ያየው ልክም አይሁን ያላመንክበትን ማታውቀውን የሆነን ሰው ትመስላለህ ማለት ነው። በተለይ የህንድ ፊልም እያየን ስላደግን የሆነ ካራክተር ይዘን ሊሆን ይችላል። እዘን ያንን ካራክተር ደግሞ ልኑረው ስትሉ የታወቀ ነው፣ ከባድ። ማህበረሰባችን አባት ያለውን አባት የሌለውን ልጅ እኩል ትሪት አለማድረጉ ፈሪ ሆነ እንድናድግ ያደርገናል። ቢዝነስ ላይ ሊሆን ይችላል፣ የሆኑ ነገሮች ላይ ፌል እንድናደርግ ሊያደርገን ይችላል። ሜቢ ቶሚ በቢዝነስ ተሳክቶለታል።
ሳይኮሎጂካሊ ግን ዲፕ ዳውን ደካማ ጎኖች አሉ። ለምን በየመድረኩ የመሸነፍ ስሜት ያ ነገር እየመጣ ያስለቅሷል። የበታችነት ስሜት ወዘተ የሆኑ ስሜቶች አሉ። ልንገልጻቸው የማንችል ሰብኮንሽስሊ ውስጣችን ተቀምጠው በማንፈልጋቸው ስራ ልንሰራ፣ የሆነ ቦታ ልንደርስ፣ የሆነ ነገር ልንሆን፣ ትዳራችን ውስጥ የሆነ ህይወታችን በምንመራ ሰዓት ብቅ እያሉ የሚያሰናክሉን ማለት ነው። እነሱን እንዴት ማስተካከል ይቻላል የሚል ሰው ካለ በመጀመሪያ አዌር መሆን ባይተሰልፍ ትልቅ ነገር ነው ብዬ አስባለሁ። ያለ አባት ነው ያደግኩት። ከአባቴ ማግኘት የነበረብኝ ብዙ ነገሮች ነበሩ። የአባትነት ፍቅር ማግኘት ነበረብኝ፣ አላገኘሁም። ጥበቃውን ማግኘት ነበረብኝ፣ ከለላውን። ልክ የአንበሳ ልጅ አንበሳ ነው። አንበሳ ልጁን ቴሪቶሪ አድርጎ ክልል ከልሎለት ከሌሎች እንስሳት እየጠበቀ እንደሚያሳድገው አደን እንዴት ማደን እንዳለበት ከሌሎች አራዊቶች ልቆ እንዴት ንጉሱ ነው የጫካው ንጉስ እንዴት መሆን እንዳለበት የሚያሳድገው አንበሳ አባቱ። ስለዚህ የአንበሳ ልጅ አንበሳ ነው። አንተ የአባት ልጅ መሆን ነበረ። የአባታችን ልጅ እንዳንሆን አባት የለንም። ምን ማድረግ አለብን የሚለው ነገር መጀመሪያ ስሜቱን መቀበል፣ ባይተሰልፍ ነገርየው ላይ ኮንሽስ መሆን፣ ጨለማው ላይ ማብራት እንደማብራት ማለት ነው። ነገርየውን ማየት ባይተሰልፍ የሆነ ያክል ለውጥ ያመጣል ስለማስብ ሳይኮሎጂካል መፍትሄዎች አሉት ወይ እሱን ወደፊት የምንሄድበት ይሆናል። አሁን ግን እንደ ቶሚ አባታችሁ በህይወት ካለ የዋርላኪ ከሱ ጋር ነገሮችን ማስተካከል ይቻላል ብዬ አስባለሁ። ለምን አባት ነውና ወዶ ጥሎ ይሄዳል ብዬ አላስብም። ከሱ ጋር ነገሮችን በማውራት በልጅነት ያጣውን፣ ምክንያቱም እዚህ ትልቅ ሰውነት ውስጥ ያለው ያ ልጅ ነው ዛሬ እያለቀሰ ያለው። እሱ አባት ያስፈልገዋል። አባት በህይወት ካለልህ ያንን ፍቅር እየሰጠ የሚገቡትን ነገሮች እያደረገ ወደ ትክክለኛው ማንነት በመመለስ ቴራፒ ይሆናል ብዬ አስባለሁ። አባት በህይወት ካሌለስ እንደኛ መድኃኒዓለም የወሰደብን ደግሞ እንግዲህ ራሱ መድኃኒዓለም አባት ይሆነናል አይደል? ከዛች ዋጋ እየከፈልን የምናገኛቸው ሳይኮሎጂካል ምንድን ነው የሚባለው? ሳክሪፋይ እያደረግን ወይም እየከፈለን ዋጋ እየከፈለን መስዋዕትነት እየከፈለን እያበላን ልክ እንደ ኦሪቱ እግዚአብሔር ማለት ነው። መስዋዕትነትን የሚቀበሉ አካላት አለ። እሱ መስዋዕትነትን እየሰጠን አባትነትን ማግኘት ይቻላል፣ ልጅነትን ማግኘት ይቻላል እያስባለሁ። ይህንን እኔም ገና የነቃሁበት ነገር ስለሆነ አብረን መፍትሄውን እንፈልጋለን። ህይወት ፌር አይደለችም። ለምን አንተ ያለ አባት አድገሃል ተብሎ ሴት ልጅ አንተ ያለ አባት ነው ያደግከው፣ ስለዚህ ብላ ቅድሚያ ሰጥን መታገል አለብህ። ትምህርት ቤት ስትሄድ፣ ታክሲ ላይ ስትሰለፍ የሆነ እሱ ያለ አባት ነው ያደገው ትራውማ አለበት ብሎ ትሪት የሚያደርግ ሰው የለም፣ ቅድሚያ የሚሰጥ ሰው የለም። ስለዚህ መታገል ይኖርብናል።
ከኛ የሚጠበቁ ብዙ ነገሮች አሉ። እንግዲህ እሱንን ዋጋ እንከፍላለን። በርታ።